በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዓለም ሚዲያ ተከታታዮች እንዴት ሰነበታችሁ? አሜን። የአምላካችን የተባረከና የተመሰገነ ይሁን። በባለፈው ክፍላችን ስለ አብይ ጾም ምንነትና የአብይ ጾም የመጀመሪያ ሳምንት የሆነውን ስለ ዘወረደ ባጭሩ ለማየት ሞክረናል። አሁን ደግሞ እግዚአብሔር ባደረሰን መጠን የአብይ ጾም ሁለተኛ ሳምንት የሆነውን ቅድስት የተባለውን ሳምንት ለማየት እንሞክራለን። ቅድስት የተባለው እንግዲህ በቅዱስ ያሬድ የዜማ ድርሰት ውስጥ የመጀመሪያውን ሳምንት ዘወረደ ብሎ ሲጠራው ሁለተኛውን ቅድስት በማለት ጠርቶታል። ቅዱስ ያሬድ ለምን ቅድስት አለው ስንል በአራት ምክንያቶች ቅድስት የተባለውን ስያሜ እንዲሰጠው ሆኗል። አንደኛው ስያሜ ቀኑ የአርባው ጾም ወይም ደግሞ አብይ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን የጾመው ጾም የመጀመሪያው ጾም የመጀመሪያው ቀን መጀመሪያው ስለሆነ ቅድስት የሚለውን ስያሜ ሰጥቶታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሙን ለመጀመር ሲያስብ ከዚህ ቀን እንደጀመረ ሁሉ ይችንም ቀን እኛም ጾመን ከጌታችን ረድኤት በረከት እንድናገኝ ቅዱስ የሆነው ጌታችን ጾሞባታል ወይም ቅዱስ የሆነው ጌታችን ጀምሮባታልና እኛም በዚህ በተቀደሰች ቀን ጾማችንን እንድንጀምር ቅድስት የተባለችውን ስያሜ ሰጥቶናል ማለት ነው። ሁለተኛው ደግሞ በወንጌል መታዘዙን ነው። በወንጌል በመዝሙረ ዳዊት ላይ መዝሙር 117 ከቁጥር 24 ላይ ዛቲ ዕለት እንተገብረ እግዚአብሔር ንትፈሳውን ሐሴባቲ እያለ ይህችን ዕለት ይናገራታል። ይህችን ዕለት እግዚአብሔር ፈጥሯታል። እግዚአብሔር እንድንደሰትባት ሰላም እንድናገኝባት ፈጥሯታልና እንደሰትባት እያለ ይህችን ዕለተ እሑድን ይናገራል ማለት ነው። ሌላኛው ደግሞ ቅድስት ራሱ ሰንበት ላይ ስለዋለ ነው። ይህም ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሱ የእግዚአብሔር ልጅ በሰንበት ቀን ጾም መጀመሩን የሚያውጅ ነው። በዚህ በሰንበት ቀን ቅዱስ የሆነው እግዚአብሔር ልጅ በዚህ በሰንበት ቀን ጾሙን ጀምሯልና ቅድስት በተባለችው ሰንበት ላይ ቅዱስ የተባለው ጌታችን በመጨመሩ ቅድስት የተባለው ስያሜ እንዲሰጣት ሆኗል ማለት ነው። አንድም እሑድ ዕለተ እሑድ ከዕለቶች ሁሉ ተለይታ ቅድስት የተባለች ነበረች። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጥረታትን ለመፍጠር ሲጀምር በዚህ ቀን ጀምሯልና ቅድስት የተባለውን ስያሜ ሰጥቷታል። ፍጥረት ለመፈጠር የመጀመሪያ በሆነችው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ቀናትን ቀድሶ ባርኮ ፍጥረታትን ቀድሶ ባርኮ በዚህ ቀን ጀምሯልና ቅድስት ተብላለች። ሌላኛው ደግሞ ወሩ የጾም ወር ስለሆነ የዚህ የጾሙ ደግሞ የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጀመሪያ ጊዜ በዚህ ቀን ስለጾመ ቅድስት የተባለችውን ስያሜ እንድታገኝ ሆኗል ማለት ነው። ቅዱስ ያሬድም በድጓው ገነዩ ለእግዚአብሔር ወጸውዑ ስሙ ወንግርዎሙ ለአሕዛብ ምግባሮ ሀቡ ስብሐተ ለስሙ አክብሩ ሰንበተ ተገበሩ ጽድቀ እያለ በዚህ ቀን ይናገራል። የእግዚአብሔርን ስም አመስግኑ፣ ስራውንም ለአሕዛብ ሁሉ ንገሩ፣ ምስጋናም ለስሙ አቅርቡ፣ የሰንበትን ቀን አክብሩ፣ በዚህ ቀንም ጽድቅን ስሩ እያለ በድጓው ላይ በዚህ በቅድስት ብሎ በሰራት ድጓ ላይ ይናገራል ማለት ነው። ስለዚህ እቺ ቅድስት የተባለችው ስያሜ የተገኘችው ቅዱስ እግዚአብሔር ልጅ አንደኛ ወርኃ ጾሙን በዚህ በቅድስት በዕለተ እሑድ ላይ ስለጀመረ ቅዱስ እግዚአብሔር ልጅ ቅዱስ የተባለው በቅድስት ቀን ጾሙን ጀምሯልና ቅድስት ተብላለች ማለት ነው። ጌታችን ራሱ መድኃኒታችን ኢየሱስ ክርስቶስ በወንጌል ላይ ሲናገር በዘፍጥረት እና በዘሌዋውያን ላይ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እያለ እንዲሁም ለቅዱስ ጳውሎስም ይህንን ቃል አታስቡምን እያሉ የተናገሩበትን ሁኔታ ማየት ይቻላል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ቀን ጾሙን ስለጀመረ ቅድስት ተብላለች። ቅድስት ማለት ምን ማለት ነው ስንል ቅድስት ማለት ቅዱስ ከሚለው የወጣ ነው። ቀደሰ የሚለውን ስርወ ግንድ ይዛል ማለት ነው። ቀደሰ ማለት አከበረ፣ አመሰገነ ማለት ነው። ቅዱስ የሚለው ደግሞ የተለየ፣ የተመሰገነ፣ የተከበረ ማለት ነው። ጌታችን ኢየሱስ ክርስቶስ ከአማልክት ሁሉ የተለየ አምላክ ከአማልክት ሁሉ የተለየ ጌታ ስለሆነ ቅዱስ ተብሏል። እንዴት ነው ከአማልክት ሁሉ የተለየ አምላክ የምንለው ስንል ሌላ አማልክት ኖረው ሳይሆን እሱን የሚተኩ ሌሎች አማልክቶች ስለሌሉ ሊኖሩም ስለማይችሉ ስለሆነ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የአማልክት አምላክ የጌቶች ጌታ የተባለው ቅዱሱ የእግዚአብሔር ልጅ ስለሆነ ቅዱስ የተለየ ተብሏል ማለት ነው። ስለዚህ እቺ ሰንበት ደግሞ ለምን ቅድስት ተባለች ስንል ከዕለቶች ሁሉ የተለየች ፍጥረትን ለመፍጠር የተጀመረባት ቀን ስለሆነች ጌታችን መድኃኒታችን ኢየሱስ ክርስቶስ በእቺን ቀን ስለመረጣት ቅድስት ተብላለች። በዚህ በቅድስት ቀንም ቤተክርስቲያናችን ወደ ቤተክርስቲያን እንድንገባ ጸሎትን እንድንጸልይ ከስራዎች ሁሉ እንድናርፍ በዚህ ቀን አበዳሪ ተበዳሪው መጠየቅ እንደሌለበት አሰሪ ሰራተኛውን
ማሰራት እንደሌለበት፣ ስራ መስራት እንደሌለብን፣ ማረፍ እንዳለብን፣ ወደ ቤተክርስቲያን በመመላለስ ቅዱስ ስጋውን ቅዱስ ደሙን መውሰድ እንዳለብን፣ ከክርስቶስ ጋር መገናኛችን እንደሆነች ታስተምራለች። ስለዚህ በዚች በተቀደሰች ቀን ቅዱስ የእግዚአብሔር ልጅ ቅዱሱን ጾም ጀምሮባታልና ቅድስት ተብላለች እያለ ይናገራል ማለት ነው። እንዲሁም በወንጌል ላይ ሽሽታችሁ በክረምትና በሰንበት እንዳይሆን እያለም ይናገራል። ምክንያቱም ሰንበት የተቀደሰች ናትና በሰንበት ማረፍ ይገባል እንጂ ስራ መስራት አይገባም፣ ጉዞም አይገባም እያለ መጽሐፍ ቅዱሳችን ያስተምራል። ስለዚህ ቅድስት የተባለውን ስያሜ ያገኘችው ከዚህ አንጻር መሆኑን ልብ ልንል ይገባል ማለት ነው። በአጠቃላይ ቅድስት የተባለችው ሳምንት አጠር ባለ መልኩ ትርጉማ ይህንን ይመስላል ማለት ነው። ቀሪውን በቤተክርስቲያን በመሄድ የዕለቱን ምንባባት፣ ወንጌል እንዲሁም ደግሞ ምስባኮች በመስማት ቅዳሴ በማስቀደስ ይችን የተለየች ቀን በቤተክርስቲያን በመሆን ልናሳልፍ ይገባል ማለት ነው። ይህንንም እንድናደርግ የቅዱሱ የአምላካችን የእግዚአብሔር ፍቃድ ከኛ ጋር አይለየን። አሜን። ቸር ያገናኘን። ይቆያል።